ያሳዝነኛል። የሳውዝ አፍሪካ ህዝብ እኮ ያሳዝነኛል። እናቶችን ያኖሩ የታመመውን ያሳክሙ ናቸው እኮ። እኔ አልችልም። ኢትዮጵያ ላይ ቤተክርስቲያን እንደሆነ ያደረገው ነው የሳውዝ አፍሪካ ህዝብ። የሳውዝ አፍሪካ ህዝብ አሻራ የሌለበት ቤተክርስቲያን የለም በኢትዮጵያ ምድር ላይ። የኢትዮጵያ መንግስት ለምን ዝም ይላል? ለልማት ዋጋ የከፈለ እኮ ነው የሳውዝ አፍሪካ ህዝብ። ኤምባሲውስ ለምን ዝም ይላል? ለምን አይነሱ? ለምን ነፍስ ይደማል? ከባድ ነገር ውስጥ እኮ ነው ህዝቡ ያለው። እኔ ወረቀት አለኝ፣ አይዲ አለኝ፣ ቤተሰቦችን ይዤ መውጣት ይችላሉ። እኔ ዛሬ ተነስቼ መብረር ይችላሉ። ግን መብረር የማይችሉት እናት አባትን ያላዩ ሾፕ ውስጥ ታስሮ እኮ የሾፕ እስረኛ ሆኖ ቤተሰብን የሚመግባለ መንግስትን የሚረዳል እኮ። ለምን ያልቃሉ? ለምን ይሞታሉ? ለምን ይታረዳሉ? አሁን ሾፕ ገብተን እናርዳለን እያሉ ነው። ዝም ማለት የለብንም። በጌታ ልጠይቃችሁ፣ እኔ ስሜታዊ ሆኜ አይደለም፣ ከልቤ ነው፣ ከነፍሴ ነው። እኔ ላይ አልደረሰም ብዬ መቀመጥ አልችልም። እኔ ሾፕ የለኝም ብዬ መቀመጥ አልችልም። እኔ ወረቀት አለኝ ብዬ መቀመጥ አልችልም። አንጀቴ አይችልም። ጌታ ምስክሬ ነው። በእነሱ ላይ የሚመጣው በእኔ ላይ ቢመጣ ይሻለኛል። እኔ ብቻዬን ስለሆንኩኝ ይሄ ህዝብ ከሚያልቅ ሁሌም የሚለው ነው የሚለው ነው። ስለዚህ እንጸልይ ነው። አሁን ሌላ ነገር አይደለም። ለሚዲያ ታይታ አይደለም። ሌላ ነገር የምትናገሩ ሰዎች ካላችሁ ትቀሰፋላችሁ። እግዚአብሔር ይቀስፋችኋል። እኔ ከልቤ ነው። ይህን ሚዲያ እግዚአብሔር ከሰጠን በዚህ እንጸልይ፣ ተጠቅመን እንጸልይ፣ በየሃይማኖቱ እንጸልይ ወገኖች። እኔ የሚበላው የሳውዝ አፍሪካ ህዝብ ገንዘብ ነው። እኔ የምኖረው በእነሱ ነው። አገልጋይ ኢትዮጵያ ላይ ፎቅ የሰራው ኢትዮጵያ ላይ መኪና የገዛው በሳውዝ አፍሪካ ህዝብ ገንዘብ ነው። ሌላ ሀገር አይጠቅምም ማለት አይደለም። ሌላ ሀገር አይረዳም ማለት አይደለም። ነገር ግን በሰላም ነው የምኖሩት፣ ተከብሮ ነው የምኖሩት። እንደ ውሻ የሚታዩት የሳውዝ አፍሪካ ህዝብ ነው። በሰው ማይቆጠሩት የሳውዝ አፍሪካ ህዝብ ነው። ሌላ ሀገር ስደተኛ ተከብሮ ነው የምኖረው። I'm sorry. አፍሪካ ህዝብ ያሳዝነኛል። የሳውዝ አፍሪካ ህዝብ እኮ ያሳዝነኛል።